እስልምና ልዩ ከሚያደርጉት ነገራቶች ዋነኛው በአላህ Subhanahu Wa Ta'ala እንድናምን ያዛል አንድ አላህ Subhanahu Wa Ta'ala ብቻ እንድናመልክ ያዛል ኢላሁኩም ኢላሁ ዋሂድ አላህ Subhanahu Wa Ta'ala ብቻ እንድናመልክ አንድ ፈጣሪን ብቻ እንድናመልክ እስልምና ያዛል ማለት ነው በሱ እንዳናጋራ ከሱ ጋር ብጤአቻ እንድናደርግ አይፈቅድም ማለት ነው እስላም ልዩ የሚያደርጉ ነገራቶች ሌላው በነብያቶች ሁሉ እንድናምን ያዛል እስላም በየትኛውም ነብይ አይለይም ከአዳም ጀምሮ እስከ መጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ባሉ ነብያቶች ሁሉ እንድናምን ያዛል ማለት ነው እስልምና በጥሩ ነገራቶች እንድናዝ ከመጥፎ ነገራቶች እንድንከለክል ያዛል ማለት ነው እስልምናን ልዩ ከሚያደርጉት ነገራቶች አምስት ነገራቶች እንድንጠብቃቸው የታዘዝንባቸው ነገራቶችን እንድንጠብቅ ያዛል ማለት ነው ከነዚህም ውስጥ حفظ الدين ዲናችንን እንድንጠብቅ የእስልምና ልዩ ከሚያደርገው ነገር ነው ዲናችንን ከሚያበላሹ ዲናችንን ከሚያጎድሉ ነገራቶች እንድንጠብቅ አላህ Subhanahu Wa Ta'ala አዞናል እስልምናችን ልዩ ያደርገዋል እንደዚያው እስልምናችን ከሚያዘን ነገር حفظ العقل አእምሮአችን እንድንጠብቅ ከአስካሪ መጠጥ ከኸምር ከአዳዛጅ እጾች إنما الخمر والميسر والأنصاب والأزلام رجس من عمل الشيطان على الله سبحانه وتعالى እነዚህ የሰይጣን ስራዎች ናቸው ርኩስ ረከሱ መጥፎ ስራዎች ናቸው ተጠንቀቋቸው ራቋቸው አለ حفظ المال ንብረታችን እንደዚያው እንድንጠብቅ አዞናል ማለት እስልምና ንብረታችን እንዳናባክን إن المبذرين كانوا إخوان الشياطين عند الله سبحانه وتعالى አባካኞች የሰይጣን የሸይጣን ጓዶች ናቸው ያ አግባብ ንብረታቸውን የሚያባክኑ በአግባቡ ንብረታችን እንድናውል ነው እስልምናችን የሚያዘን ማለት ነው حفظ النسل እንደዚያም ደግሞ እስልምናችን ዘራችን የዘር ሐረጋችንን እንድንጠብቅ ያዛል በወንጀል ባልተፈቀደ ነገር ዘራችን እንድናበዛ እስልምና አይፈቅድም ማለት ነው አላህ ሐላል ባደረገው በፈቀደው ካልሆነ በቀር ዘራችን ማብዛት እስልምና እርም አድርጎታል ማለት ነው እንደዚያው حفظ العدل ክብራችንን እንድንጠብቅ ያዛል ማለት ነው እስልምና በጣም ልዩ የሚያደርጉት ብዙ ነገራቶች አሉ እስልምና ስለዚህኛው ህይወታችን ይቃኛል ማከለኛ እንድንሆን ያዛል ድንበር እንዳናልፍ ወደ ኋላ እንዳንቀር መሃል እንድንሆን ያዛል وكذلك جعلناكم أمة وسطا لذين الله سبحانه وتعالى كهزبوش ሁሉ መርጠን እናንተን ማከለኛ ህዝቦች አደረግናቸው አለ በሁሉም ነገር ምንድነን ማከለኛ ማለት ነው በሁሉም ነገር ማከለኛ እንድንሆን عادل እንድንሆን ያዛል እስልምናችን ይህ እስልምና ልዩ ከሚያደርጉት ሙመይዛት الاسلام ነው ማለት ነው እስልምናችን በሁሉ ነገር በኑሯችን በምናችን ማከለኛ እንድንሆን ያዛል ማለት ነው እስልምናን አላህ Subhanahu Wa Ta'ala የሰጠን ክልብ ሊመሰገን ይገባል አልহামዱሊላህ እስልምናችንን እንጠብቅ